ለምን ቶሎ ተስፋ ትቆርጣላችሁ? ለምን ቶሎ አይኖቻችሁን ከእግዚአብሔር ላይ ታነሳላችሁ? ቆይ ልጠይቃችሁ። በጣም ብዙ ትላንትናዎቻችሁን በእግዚአብሔር ቸርነት አላለፋችሁም? በእግዚአብሔር ጣልቃ ገብነት አላለፋችሁም? ለምን ትረሳላችሁ? ለምን ትረሳላችሁ? በጣም ብዙ ተስፋ የቆረጡ ሰዎችን አያለሁ። በጣም ብዙ። እግዚአብሔር አለ? እግዚአብሔር አለ ወይ? በእግዚአብሔር ታምናላችሁ? በእግዚአብሔር አብሮነት ታምናላችሁ? በእግዚአብሔር ሉዓላዊነት ታምናላችሁ? ትላንትናዎቻችንን እኮ ያለፍነው በሱ ቸርነት ነው። በእግዚአብሔር ባይሆን ዛሬ እኔ በእናንተ ፊት አልቆምም ነበር። እሱ ስላለ ነው ዛሬን ቆሜ ማወራችሁ። ብዙ ላልፍ ማልችላቸውን ቀኖቼን አልፌያለሁ። ዛሬ በሚገጥመኝ ነገር ትላንት ያለፍኩባቸውን መንገዶች ያረሳም። ዛሬም ያልፋል። በጥቃቅን በሚያልፉ ነገሮች በእግዚአብሔር ላይ ተስፋ አትቁረጡ። በእግዚአብሔር ተስፋ አይቆረጥም። ሲጀመር እግዚአብሔር አደርግላችኋለሁ ብሎ ያላደረገው ያልፈጸመው ነገር ምንድነው? በክርስቶስ እኮ ያላደረገልን ነገር የለም። ጌታ ኢየሱስ ክርስቶስ እኮ ሁሉ ተፈጸመ፣ ሁሉ እንደተፈጸመ አውቆ ተፈጸመ አለ ይላል። በክርስቶስ ያልሆነልን ነገር የለም። ይሄንን እኮ እንደ ቴዎሎጂ ስለምታስቡት እንጂ እኮ ሪያሊቲ ብታደርጉት ኢየሱስ ክርስቶስ ለእናንተ አሁን ተስፋ ብላችሁ የምትቆጥሩ አሁን እኮ ተስፋችን የሚመጣው ኢየሱስ ብቻ ነው። ሌላ ምድራዊ ተስፋ እግዚአብሔር ያልሰራው ምድራዊ ተስፋ ምንድነው? በክርስቶስ ኢየሱስ ለፈውሳችሁ፣ ለታምራታችሁ አዲስ በር በቃ ቁጠሩት። ለልጅ ምን ልበላችሁ፣ ለየትኛው ነገር ነው እግዚአብሔር ያልሰራው? ስራችንን ሁሉ ሰርቶ ፈጽሞታል ኦሬዲ። ያልተሰራልን ነገር የለም። ተስፋ የምናደርገው የክርስቶስን ምጽአት ብቻ ነው አሁን ተስፋችን። ኦኬ፣ እግዚአብሔር ቃል የገባላችሁ ነገር ካለ እግዚአብሔርን ጠብቁት። እግዚአብሔርን ጠብቁት። ደሞም ያልፋል። አሁን የምታዩአቸው ነገሮች ሁሉ ያልፋሉ። ለእናንተ የሚያስባትን ሐሳብ እሱ ያውቃል። ከሱ በላይ ለራሳችሁ የምታውቁ አታስመስሉ። እዚህ ነው ትንቢተ ኤርምያስ መጽሐፍ ምዕራፍ 29 ቁጥር 11 እንዳትረሱት ነው ምደግምላችሁ። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። ለእናንተ የሚያስባትን ሐሳብ እግዚአብሔር ያውቃል። በፍጹም ልባችሁ እናውቃችሁ፣ በፍጹም ልባችሁ በእግዚአብሔር ታመኑ። እግዚአብሔርን ሁለተኛ ላይ አታስቀምጡት። እናንተ ቀጥሎ እግዚአብሔር ሳይሆን ከናንተ ቀድሞ እግዚአብሔር ለናንተ የሚያስብ ለናንተ የሚያውቅ። አሜን። ለኔ የሚያውቅልኝ እግዚአብሔር ነው። የሚረባኝን የሚያውቅልኝ እግዚአብሔር ነው። ያለ መጠራጠር በእግዚአብሔር ታመኑ። እግዚአብሔር ስራዎቻችሁን ይሰራል። ከየትኛውም አይነት የህይወት ክብደት ውስጥ እግዚአብሔር ያወጣችኋል። ነገራችሁን እግዚአብሔር ይሰራዋል። ቶሎ ብላችሁ ከእግዚአብሔር ላይ አይናችሁን አታንሱ። ፍጹም ልባችሁ በእግዚአብሔር ታመኑ። እግዚአብሔር ነገሮቻችሁን ይሰራዋል። አሜን። እግዚአብሔር ይባርካችሁ።